ታዋቂዎቹ ቲክቶከሮች እነ ጃን ዳንኤል በሰበር ሰሚ ችሎት መልካም ዜና ሰምተዋል። ምንድነው? እስኪ በአጭሩ ልንገራቸው። ከኢትዮጵያ አየር መንገድ ጋር ስራ አስተጓጉሏል በሚል ክስ ቀርቦባቸው የታሰሩትን እነ ጆን ዳንኤልን በተመለከተ የተለያዩ ዜናዎችን እየተከታተልን እየዘገብንላችሁ እንገኛለን። ዘገባዎቻችን እንዲቀጥሉ የምትፈልጉ ከሆነ እስኪ የላይክ ምልክት አሳዩንና እንቀጥላለን። አለበለዚያ ደግሞ ወደ ሌሎች ጉዳዮች እናልፋለን። ለማንኛውም ግን እነ ጆን ዳንኤል አሁን በሰበር ሰሚ ችሎት መልካም ዜና እንደሰሙ የደረሰን መረጃ አመልክቷል። በከፍተኛና በጠቅላይ ፍርድ ቤቶች ዋስትና የተከለከሉት እነ ጆን ዳንኤል በሰበር ሰሚ ፍርድ ቤት ያቀረቡት ቅሬታ ተቀባይነት አግኝቶ ጉዳያቸው መታየት ጀምሯል። ግንቦት 27 ቀን 2017 ዓ.ም ለሰበር ሰሚ ችሎት የዋስትና ጉዳይ ላይ ቅሬታ ያቀረቡት ቲክቶከሮቹ እነ ጆን ዳንኤል ለሰኔ 3 ቀን ቅሬታቸው እንዲሰማ ተብለው እንደነበር ይታወቃል። በተባለው ቀን በጠበቆቻቸው አማካኝነትም ለሰበር ሰሚ አንደኛ ቅሬታ ሰሚ ችሎት ያቀረቡ ሲሆን ችሎቱም ቅሬታቸውን ከሰማ በኋላ ለሰኔ 4 ቀን ቀጠሮ ሰጥቶ ነበረ። በቀጠሮ መሰረትም ትላንት ጉዳያችሁ ያስቀርባል ማለትም በ5 ዳኞች ይታያል እንደተባሉ ሰምተናል። በዚህ መሰረት እነ ጆን ዳንኤል የዋስትና ጉዳያቸው በ5 ዳኞች ይታይላቸዋል ማለት ነው። ይህም ለተከሳሾቹ በአንድ የቴሌቪዥን ድራማ ላይ የሚተውኑ 2 ሴት ተዋናይት በ6 ወራት ልዩነት ውስጥ ሁለቱም በድንገተኛ ህመም ህይወታቸው አለፈ መባሉ መነጋገሪያ ሆኗል። ጉዳዩ ምንድነው ሲሉ በርካቶች እየጠየቁ ይገኛሉ። ዝርዝሩን ስንመለከት ኤርትራዊቷ ታዋቂ አርቲስት ዲያና መሐሪ ከዚህ ዓለም በሞት ተለይታለች። መዋዕልቲ በተሰኘም የተከታታይ የቴሌቪዥን ድራማ ላይ በመስራት የምትታወቀው አርቲስት ዲያና መሐሪ ወይም ሪምና ድንገት ባጋጠማት ህመም ሆስፒታል ከገባች በኋላ ሰኞ ዕለት ህይወቷ ማለፉን የደረሰን መረጃ አመልክቷል። ይህች የ24 ዓመት ወጣት አርቲስት የቀብር ስነ ስርዓቷም ትላንት ረቡዕ በአስመራ ከተማ ተፈጽሟል። ከቅርብ ጊዜ ወዲህ በተለያዩ መድረኮች ላይ በመተወን አድናቆትን እያገኘች የመጣችው አርቲስት ዲያና ድንገተኛ ሞት የኤርትራ ኪነጥበብ ባለሙያዎችና ታዳሚዎችን ያስደነገጠ ሆኗል። ጉዳዩን ደግሞ የበለጠ ያስደነገጠው ከዚህ በፊትም ተመሳሳይ በዚሁ ቴሌቪዥን ድራማ ላይ የምትሰራ ሌላ አርቲስት ከ6 ወር በፊት ህይወቷ በድንገተኛ ሁኔታ አለፈ መባሉ ነው። የዛሬ 6 ወር ገደማ በዚሁ መዋዕልቲ ተከታታይ ድራማ ላይ ተሰራ የነበረችው አርቲስት ሰምሃር ታደሰ በ34 ዓመቷ በድንገተኛ ህመም ከዚህ ዓለም በሞት መለየቷ ይታወቃል። ይህንን ተከትለው በርካታ የተዋናዮቹ አድናቂዎች በአሟሟታቸው ጉዳይ ላይ